ስድቡን ሰምተዋል። በጌታ በኢየሱስ የስድብ ናዳ፣ የስድብ ውርጅብኝ ይሄ በማን ነው? በሃይማኖት አባት ላይ ነው። ልንገርህ እኔ ስለማውቀው ቤቱ እዛ ውስጥ እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማህ ድረስ አንተ መልአክ ነህ፣ አንተ ቅዱስ ነህ፣ እንሰዋልህ እስክትባል ድረስ ነው። እግርህ ከዛ ይውጣ ወይ ደግሞ ሳት ብሎ ትንሽ እንዲህ አይነት ነገር በዛ መሃል ሆነ አሰማ። ከመቼው ከአንቱ ወደ አንተ ነገሩ እንደሚቀየር ማመን ያቅታል። እና እዚህ ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን። እዚህ ውስጥ እውነተኛው አምልኮ አለ ብዬ ልመን። ይኸውልህ ይሄ የግለሰቦች ነው ደግሞ ይልሃል። አንዳለ ወይ ባለባሽ ይመጣናው መልስ ለ ይሄ ግለሰቦች ነው፣ ግለሰቦች ናቸው። ግለሰቦች ቤተክርስቲያንን አይወክሉም። ቤተክርስቲያን የሚባለው ድንጋዩና የጽዱ እንትን አይደለም፣ የአማኞች ህብረት ነው። ሰዎች ናቸው እነዚህ ያልተቀጡ፣ ያልታረሙ፣ ያልተቆነጠጡ፣ ጠዋት የሚዘምሩ ማታ የሚዘፍኑ፣ ጠዋት የሚያስቀድሱ ማታ የሚረክሱ፣ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰው። ማን በሞተ ማን ይመለካል? ማን በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ጀግና እሱ ነው። ይሄን እኮ በስድብ አታስቆመውም። ይሄን በውግዘት አታስቆመውም። ማንም መሰብሰብ መብቱን። ሃይማኖት ሲሰበሰብ ይሄ መጀመሪያው አይደለም፣ ዘላለም ዓለሙን የሃይማኖት ባህሪው መልኩ ይሄ ነው። በቃ ጠላትም ይሄን ስለሚያውቅ ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው። ከጥንት ጀምሮ ከጥንት የአይሁድ ሊቃነ ካህናት ምንድን ናቸው? እነዛ የቀለም ቀንድ ወገባቸው ላይ ታጥቀው ታሪክ የሚጽፉት ጸሐፍት የሚባሉት እነማን ናቸው? እነዛስ ቡድኖች ትንሣኤ ሙታን የለም ብለው የሚያምኑት ሰዱቃውያኑ እነማን ናቸው? እነዛስ ለወጋቸው እንሰዋለን የሚሉት ፈሪሳውያንስ እነማን ናቸው? እነሱ ውስጥ የነበረ አንጃ አይደለም እንዴ ለመስቀል ሞት አሳልፎ የሰጠው? ስለዚህ ሃይማኖት ከትላንት እስከ ዛሬ ድረስ ወንዱን ልጅ መጫን፣ እሱን መጋፋት፣ ለይስሙላስ ለአፉስ በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት፣ ፕራክቲካሊ ግን መቃወም። የሰማይ መላእክትንም ቢሆን እርዳታ አይፈልግም። ቤዛ የሆነን የሞተልን ብቻውን ነው፣ የተነሳውን ብቻውን ነው፣ ያጸደቀንን ብቻውን ነው፣ ያከበረውንም ብቻውን ነው። ስለዚህ አምልኮ፣ ስግደት፣ ውዳሴም የምናቀርብለት ብቻውን ነው።